በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በኅዳር 15 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለቅዱስ ሚናስ ሰማዕት እንዲሁም ለልደተ ቅዱስ ቂርቆስ ብጽዕት ኢየሉጣና አባ ሚናስ ዳግማዊ ዓመታዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ሚናስ ምእመን። ቅዱስ ሚናስ ወይም ማርሚና በምድረ ግብፅ ተወዳጅ ከሆኑ ሰማዕታት ዋነኛው ነው። ልክ በሀገራችን ቅዱስ ጊዮርጊስ ልዩ ቦታ እንዳለው ሁሉ ግብፃውያን ማርሚናስን ጠርተው አይጠግቡትም። ምክንያቱም ከታላላቅ ሰማዕታት አንዱ በመሆኑና ዛሬም ድረስ ለጆሮና ለዓይን ድንቅ የሆኑ ተአምራትን ስለሚሰራ ነው። በተለይ ለታመመ፣ ለደከመና ለተጨነቀ ፈጥኖ ደራሽ ባለበጎ መድኃኒት ፈዋሽና አማላጅ ነው። ግብፅ ውስጥ ቅዱስን የማያውቅ ሰው ካገኛችሁ እርሱ ኦርቶዶክሳዊ አይደለም ማለት ነው ሲባልም ሰምተናል። በነገራችን ላይ ለቅዱሳን ተገቢውን ክብር በመስጠት ታሪካቸውን በመጻፍ በማጥናትና በመጽሔት በፊልምና በመሳሰሉት ለሕዝብ በማስተዋወቅ ግብፃውያኑ ከእኛ ብዙ ርቀት ሄደዋል። ዛሬ እንኳ የምንጠቀምበት ስንክሳር 80 ከመቶዎቹን ያዘጋጁት እነርሱ ናቸው። አባቶቻችንና እናቶቻችን ኢትዮጵያውያን ቅዱሳን ግን አብዛኛዎቹ ተረስተው ቀርተዋል። መጽሐፈ ገድላቸውንም በልቶታል። ዛሬም የቤት ሥራው የእኛ ብቻ ነው። ወደ ቀደመ ነገራችን እንመለስና ቅዱስ ሚናስ ትርጉሙ ታማኝና ብሩክ ማለት ነው። በሦስተኛው መቶ ክፍለ ዘመን የነበረ የደጋግ ክርስቲያኖች ልጅ በልጅነቱ የቅድስና ሕይወትን ያጣጣመ በዘመኑ ሰው እጅግ ተወዳጅ የነበረ ሀብትን፣ ክብርን፣ ስልጣንን ንቆ በጾምና በጸሎት የተወሰነ በመጨረሻም በክርስቶስ ስላመነ አላውያን የገደሉት ሰማዕት ነው። እርሱ ሰማዕት ከሆነ ከበርካታ ዘመናት በኋላ ምዕመናን ክቡር አካሉን ፈልገው ያጡታል። የሚገለጥበት ጊዜ ሲደርስ ግን እርሱ የተቀበረበት ምድረ በዳ የበጎችና የእረኞች ማዋያ ነበርና ተአምራትን አደረገ። አድረኛ በጎቹ ድውያን ሆኑበት። በዚያ ሰሞን ከቅዱሱ መቃብር ላይ ጸበል ፈልቆ ነበርና እረኛው ተርታ ውሃ ነው ብሎ በጎቹን ሲያጠጣቸው አንዱ ድውይ በግ ወደ ጸበሉ በመዘፈቅ ዳነ። በዚህ የተገረመው እረኛ ሁሉንም የታመሙ በጎቹን አምጥቶ ነከራቸው። እነርሱም ተፈወሱ። ይህ ዜና በምድረ ግብፅ ሲሰማ ድውያን የሆኑ እየመጡ ይፈወሱ ገቡ። ነገር ግን እነሱም ሆነ እረኛው ምክንያቱም ማወቅ አልቻሉም። ነገሩ በሮም ንጉሥ ዘንድ ሲሰማ ሴት ልጁን ከሰራዊቱ ጋር ላካት። ምክንያቱም እርሷ ከብዙ ዘመን ጀምራ መጻጉዕ ነበረችና ፈውስን አጥታ ነበር። መጥታ ተጠመቀች፣ ፈጥናም ተፈወሰች። እርሷ ግን እንደ ሌሎች ያዳናትን ማንነት ሳታውቅ መሄድ አልፈለገችምና ሱባኤ ገባች። ቅዱስ ሚናስ በሌሊት ራእይ መጥቶ ሥጋው እንዳለ ነገራት። እርሷም መሬቱን አስቆፍራ የቅዱስን አካል በክብር አስወጣች። ከዚያም በኋላ በንጉሡ ትእዛዝ ምድረ በዳው ከተማ እንዲሆን ተቀየረ። ስሙም መሪውጥ ተባለ። ጸበሉ የነበረበት ቦታም ላይ የማርሚናስ ቤተ ክርስቲያን ታንጾበት ቅዳሴ ቤቱ ተከብሯል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ ቂርቆስ ሕፃን ነው። ቅድስት ቤተ ክርስቲያን ካሏት አበይት ሰማዕታት አንዱ ቅዱስ ቂርቆስ ነው። በተለይ በዘመነ ሰማዕታት ተነስተው እንደ ከዋክብት ካበሩትም ቅዱስ አንዱ ቅዱስ ነው። ቅዱስ ወንጌል እንዲህ ይላል፣ መልካም ዛፍ መልካም ፍሬን ያፈራል ይላል። በማቴዎስ ወንጌል ምዕራፍ 7 ከቁጥር 17 መልካም ዛፍ ቅዱስ ኢየሉጣ መልካም ፍሬን ብፁዕ ቂርቆስን አፍርታ ተገኝታለችና ክብር ይገባታል። ብሩክተ ማኅፀንም እንላታለን። የተባረከ ማኅፀኗ የተባረከ ልጅን ለ9 ወር ተሸክሟልና። በዚያ ክርስቲያን መሆን መከራ በነበረበት ዘመን ይህንን ደግ ሕፃን እርሷን መስሎ እርሷንም ማህሎ እንዲገኝ አስችላለችና አበው በትውፊት እንዳቆዩልን ከሆነ በሦስተኛው መቶ ክፍለ ዘመን በዚች ቀን እናታችን ቅድስት ኢየሉጣ ብፁዕ ሰማዕት ቅዱስ ቂርቆስን ወልዳለች።
ፈጣሪ ቢያቆየን የሰማዕታት ዜናቸውን ጥር 15 ቀን የምንመለከት ነንና የዚያ ሰው እንዲለን እንማጸነዋለን። አምላከ ሰማዕታት በምሕረቱ ይማረን፣ በይቅርታውም ኃጢአታችንን ይተውልን፣ በበረከተ ሰማዕታትም ይክፈለን። በኅዳር 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ሚናስ ሰማዕት፣ ልደተ ቅዱስ ቂርቆስ፣ ብጽዕት ኢየሉጣ፣ አባ ሚናስ ዳግማይ ናቸው። ወርሃዊ በዓላት ደግሞ ቅዱስ ኤፍሬም ሶርያዊ ወይም አፈ በረከት፣ ቅድስት እንባ መሪና፣ ቅድስት ክርስቲና ናቸው። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣውም የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። በኢዩኤል ምዕራፍ 2 ከቁጥር 12። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።